بسم الله والصلاة والسلام على رسول الله صلى الله عليه وسلم. باب مقبيان وما جاء يمت في قول الله تعالى كفنا لك يا الله نكري من يبت باب رأسنا ولئن أذقناه الله ولئن كزيالة أذقناه باقمسنا جوزي رحمة منا كان يهونت إذنة من بعد ضراء مسته ችግር መከራ ተደረሰባቸው በኋላ ረህመትን ተኛን እዝነትን በለገስናቸው ጊዜ ለየቁሉና ይላሉ هذا لي በኔ ነው የመጣው በላቤ ነው ያገኘው ይሄ እኔ ነው ይላሉ። الآية አያው ይቀጥላል። قال مجاهد على هذا قال بعملي በስራዬ ነው وانا እኔ ደግሞ مستحق به በዝ ነገር የተገባው ነኝ በላቢ የመጣ ነው ለሄ ነገር ለኔ ይገባኛል ብሎ ማለት ነው አለ። وقال ابن عباس ማሉ يريد ይፈልጉበታል ሚን عندي يريد ከፈልጉበት ነው ሚን عندي ከኔ ዘንዲ እኔ እሱ ዘንዲ በቃ ያኒ የታንተን ያልኩ ነኝና ይገባኛል በቃ የኔ ነው ብሎ ማለቱ ነው። አላህ የሰጠኝ ጸጋ ነው ብሎ አይልም ማለት ነው። እኔ ስለምገባው እኔ የሰጠኝ አላህ ነው ይላል፣ ግን ስለምገባው ነው ለሱ እኔ ስለምመጥነው ነው ብሎ የሚያስበው ማለት ነው። አለ ابن عباس ደግሞ እንደዚህንም የሚሉት አለፍ እየፈሰሩት وقوله አሁንም በሌላ አያ አለ قال انما يماكو ኦቲቱሁ የተሰጠሁት على علمي በእውቀቴ በስራዬ ምክንያት ነው ይላሉ። وقال قتادة على علمي بوقتي مني كاني بهنا اوقات بسرع ሁኔታዬን ያገኘሁት بوجوه المكاسب እንዲሁም ደግሞ ጠንክሬ በመከሰቤ ነው ያገኘሁት በመስራቴ ነው ያገኘሁት ብሎ ማለቱን ይመስል ያላህን ጸጋ ያስተባበለ ማለት ነው። وقال آخروا ሌላኛውም ደግሞ አሉ ተፈሰሩት ማለት ነው። ይሄንን አባባል على علمي በእውቀቴ ባላትኮ من الله ከአላህ በሆነ እውቀት ነው አንኒ ኩለሁ አህሉ ለሱኒ ባለቤቱ ነኝ የተገባሁት ነኝ። وهذا معنا ይሄ የዚህ ትርጉሙ ደግሞ على علمي عند الله ማለትኮ معنا قولي ሙጃሂድ ንግግር አይነት አምሳያ ነው። ወኦቲቱሁ ተሰጥቻለሁ على የተሰጠሁት እኮ على ሸረፊን በንግስና እኔኮ ታላቅ ሰው ስለሆንኩ ነው ያኔ ተከበርኩ ሰው ስለሆንኩ ነው አላህ የሰጠኝ ብሎ ማለታቸውንም ይመስል ነው። ይሄ ሁሉ አይፈቀድም ማለት ነው። አላህ Subhanahu Wa Ta'ala እሱ ነው የሰጠን በምንም አይነት እንትን እኛ የምናስገኘው ነገር አይደለም ማለት ነው። እኛ ሰበብ ነው የምናደርሰው እሱ ነው አድራጊው ማለት ነው። እና አላህ የሰጠንን ጸጋ መካድ እንደሌለብን የሚያሳይ ርዕስ ነው ማለት ነው። وعن أبي هريرة رضي الله عنه أنه سمع رسول الله صلى الله عليه وسلم يقول أبو هريرة يالله ملكتنيا سلو سمتشالله عليه إن ثلاثة من بني إسرائيل ሶስት ሰዎች ከበኒ እስራኤል ሆኑ አንደኛው ደግሞ አብሮሰ መላጣ የሆነ ነው አቁራማ መላጣ የሆነ አንደኛው ደግሞ አይነ በሲር የሆነ ወአቁራ ደግሞ እንዲሁ ቁስላማ የሆኑ ሰዎች ከበኒ እስራኤል ሰዎች ነበሩ። ሶስት አይነት ህመም በሽታ ያለባቸው ሰዎች ማለት ነው። فأراد الله ፈለገ ከነሱ ማለት ነው አየብተሊየሁም ሊፈተናቸው ፈለገ እነዛን የበኒ እስራኤል ሶስት ሰዎች የታማሚዎችን ማለት ነው። فبعث إليهم الملائكة الله سبحانه وتعالى لفتناቸው ፈለግና መላእክት ላከባቸው ወደ እነሱ فأتى الأبرص እዛ መላጣው ቆዳ በሽታ ያለበት ሰውዬ ጋር መጣ መላእክው فقال أي شيء أحب إليك أنت ዘንድ ምንድነው ተወዳጅ የሆነው ነገር ብሎ አለው። قال لون حسن ቆንጆ ቆዳ ከለር ያለው ነው የምፈልገው እኔ ቆዳ በሽታ እንደዚህ ተመላለኩ ስለሆንኩኝ ቆዳ እንዲመለስልኝ ነው የምፈልገው አለ። وجلد حسن ቆንጆ ሆነ ቆዳ ويذهب عني ከኔ እንዲወገድም الذي قد قذفني الناس
ሰዎች የሚጠየፉኝ የነበረው ጅስሜ ተመልሶ እንደና እንደ ኖርማል ሰው እንዲሆን ነው ፈልገው አለ። قال فمسحه فذهب عنه يا ملائكة عبسونا فذهب عنه كسوك وقد يا قسلو يا ملات أو ماتو قذره يا بشتاو توقد اللت ماتنو وأعطي تستى لونا حسنا قنجو يهونا خلرن الله سبحانه وتعالى ملسلت دينا تبشتاو ديانا. قال أيو المالي أحب إليك أنت زند دمو توداجو ገንዘብ ምንድነው ብሎ ጠየቀው መላእክቱ በሽታውን ከዲያነ በኋላ قال الإبل أو البقر ግመል ወይንም ከብት ነው አለ። ሸከ ኢስሐቅ የሚባለው ሰው ተጠራጥሮ ነው ወይንም ግመል ወይንም ከብት የተባለበት ምክንያት ማለት ነው ራጅሁ ያኔ ግመል በሚለው ነው ማለት ነው። فعطينا قتن 10 10 ወር የሞላት ግመል እርጉዝ የሆነች ግመል ተሰጠው ማለት ነው። በአመት ነው የምትወልደው የደረሰች ግመል እርጉዝ ሆና ተሰጠው ማለት ነው። وقال بارك الله لك فيها الله يبارك له ብሎት መላእክቱ ደግሞ ሷን الله يبارك له ገንዘብህን ብሎት ሄደ ማለት ነው። فقال أتل أقرع ሌላኛው ዘንድ ደግሞ መጣ። فقال أي شيء أحب إليك أنت ዘንድ ምንድነው ተወዳጅ ነገር ብሎ አለው። قال الزملاء ሰውዬ ጋር መጣ። شعر حسن ቆንጆ ጸጉር ነው አለ። መላጣ ነውና ማለት ነው። ويذهب عني ከኔም እንዲወገር ነው الذي قد قذرني الناس ሰዎች የሚጠየፉኝ የሆነበት መላጣዬ በመላጣዬ ወዝቀርገው የሚያውኝ የሆነ ነገር እንዲወገድልኝ ነው አለ። እሱ ማለት ነው መላጣው ሰውዬ። قال فمسحه فذهب عنه كسو كوجدلت ملائكه عبسونا ማለት ነው። وأعطي شعرا حسنا قندو يهون صقر كسطو. فقال أي المال أحب إليك أنت زند ምንድነው ተወዳጅ ሆኖ ከገንዘብ ተሀብት በኩል ሲባል قال البقر أو الإبل ከብት ወይንም ግመል ነው አለ። فأعطي بقرة حاملة ተሰጠ ላምርኩዝ የሆነች ላምን ማለት ነው። وقال بارك الله لك فيها በሱ الله يبارك له ብሎት ሀዲ ማለት ነው ሰውየው ማለት ነው። አሁንም ደግሞ فقال አሁንም ማለ አታ العمى አይነ በሲራው ዘንድ መጣ። فقال أي شيء أحب إليك أنت ዘንድ እንደው ምንድነው ተወዳጅ ነገር ብሎ አለው። ሶስተኛው ዘንድ ሲሄድ ማለት ነው መላእክቱ قال ألا أيرد الله إلي بصري እኔን አይኔ እንዲመለስልኝ ማየቴ እንዲመለስልኝ ነው መፈልገው አለ። فأبصر به الناس ሰዎችን የመመለከትበት እንዲመለከትበት ይሆነውን አይን እንዲመለስልኝ ነው አለ። قال فمسحه عبسوا ملائكه فرد الله إليه بصره እይታውን መለሰለት አላህ Subhanahu Wa Ta'ala አይኑን መለሰለት። قال أي المال أحب إليك أنت ዘንድ ተወዳጅ ገንዘብ እና ሀብት ብሎ ማለት ምንድነው ምን ትፈልጋለህ አለው መላእክቱ። قال الغنم ፍየል ወይንም በግ ፈልጋለሁ አለ። فعطي شاة والدا የወለደች በግ ተሰጠው ማለት ነው። ለዛ ላይ ነበስራውም ሰውዬ ማለት ነው። ፋንታጂ ወለዱ ማለት ነው። هذين የሁለት ለሶስታቸው የተሰጣቸው ወለዱ ማለት ነው። وولد هذا يزهنيون تولدلت فكان لهذا لزهنيو ماتن واد من الإبل عند شلقو جمال تولدلت لما جمروا سوية مالتنا. ولهذا والد من البقري لزهنيو دقمو عند شلقو كبت تولدلت. ولهذا والد من غنሚ አንድ ሸለቆ ደግሞ ለፍየል ባለቤቱም ተወለደለት። ተራቡ በጣም ብዙ ሆነው ተራቡላቸው ለሁላቸው ማለት ነው። قال ثم انه ከዛ እሱ ደግሞ አተል አብረሰ እንግዲህ ተተወለዱ ምናምን በኋላ ብዙ ጊዜ ተቆየ በኋላ እዛ መላጣው ዘንድ መጣ ያ መላእክት في صورته وهيئته በዛው በሰውየው በፊት በበሽተኛው ሰውዬ አይነ ሱራ ሆኖ መጣ መላእክቱ። فقال رجل مسكين እኔ በጣም ምስኪን ሰው ነኝ قد قدر
قد انقطعت بي بني لي برقت تقورطبኛለች الحبال في سفري متدرسበት سفر ተቋርጦብኛል فلا أبلغ إلى اليوم ዛሬ ማለፍ አልችልም መንገድን መቁረጥ አልችልም إلا بالله ثم بك በአንተና በአላህ ቢሆን እንጂ አንተ አላህ ያግዘኛል ደሞ አንተም ተጨምረህ ሰውን አድርሰህልኝ ቢሆን እንጂ መንገድን ልሄድ አልችልምና አግዘኝ ብያልኩትኛ ለማላእክቱ ማለት ነው ለዛ ለሰውየው أسألك بالذي ጠይቀሃለሁ በዛ أعطاك اللون الحسن ቆንጆ ከለር በሰጠህ ጌታ ባላህ ለምንሃለሁኝ ሰጠኛልኩኝ አለ والجلو الحسن ቆንጆ ከለር በሰጠህም ማለት ነው ወልማለ በዒሪን እንዲሁም ደግሞ ተገንዘብ በኩልም ደግሞ ቆንጆ ግመል በሰጠህ ጌታ ለምንሃለሁ ሰጠኝ መንገዴን ምደረስበት ብሎ አለ ተበለጉ به في سفري መንገዴን የምደረስበትና ያልኩበት ምደርስበትን ግመል ሰጠኝ ፍየስለው فقال الحقوق كثير የብዙ ሐቅ አለበት على الصويو ማለት ነው እና ይሄን አይደለም የብዙ ሐቅ አለበት ብሎ አለ فقال له كأني إنيكو أعرفك أكحله ألم تكن ألمبرك من أبرص ملات ألمبرك من بشتني قد بشتني ألمبرك من يقدرك الناس سوتش مصيف وسوتش ألمبرك من فقير أعطاك الله سبحانه وتعالى سطهن نجي فقير هيديها مجرشان ألمبرك من الس بيالكت على ملايكو مالتنا تايساتو قرر مالتنا فقال إنما ورثته يهمكو يورسكت على هذا المال إيه كنزبنكو كبير من الكبائر كآيات وچه كابات بتسوچه يورسكت نو እንጂን ያላህ ሰጠኝ አይደለም ብሎ ካደና ባቡ ሙጋታ ያጃለው ይሄ ነው ማለት ነው فقال إن كنت كاذبا أنت أوشت تمتورك هنا فصير الله إلى ما كنت الله سبحانه وتعالى ወደ ነበርክበት ወደዛ ወደ ቆዳ በሽታ ይመልስህ ብሎ ተወከለ ማለት ነው መላእክቱ قال وأتى الأقرع في صورتي وهيئته በዛው ከለር በዛው አይነት ሁኔታ ሆኖ ወደ መላጣው ሰውዬ ሄደ ማለት ነው فقال له مثل ما قال لهذا ለዛኛው እንዳለው ሁሉ ለዘኛውም አለው ورد عليه مثل ما رد عليه هذا ያ መጀመሪያ የገመሉ ሰውዬ እንደመለሰበት ሁሉ ይሄኛው መለሰለት እኔ ገንዘብ የለኝም ይሄ ሁላ የሰው ነው ምናምን ብሎ እንደማይሰጠው ነገረው ማለት ነው فقال إن كنت كاذبا فصيرك الله إلى ما كنت أنت ውሸትህን ከሆነ የምታወራው አላህ Subhanahu Wa Ta'ala ወደዛ ወደ ነበርክበት ወደ መላጣ ይመለስህ ብሎ ተተወከደ وقال أتى الأعمى في صورتي وهيئته لك እንደ በፊቱ አይኑ እንዲጠፋሰው ሆኖ ያንኛው ሶስተኛው ዘንድ መጣ فقال رجل مسكين وابن سبيل وقال رجل مسكين እኔ በጣም ምስኪን ሰው ነኝ وابن سبيل መንገደኛ ልጅ ነኝ መንገደኛ ነኝ عرضت بي الحبال መንገድ ተቋረጠችብኝ في سفري እንግዲን መድረስ አልቻልኩም ስንቃለቀብኝ فلا أبلغ إلى اليوم ዛሬ መንገድ ልደርስ አልችልም إلا الله ثم بك በአላህና ባንተ ታግዤ ቢሆን እንጂ ብሎ አለው أسألك بالذي ورد عليك بصرك አይንህን በመለሰው ጌታ ለምንሃለው ሻተን أتبلغ بها في سفري አንድም በግ ስጠኝ መንገዴን የሚደርስበት ያልኩበት ቦታ እንዲደርስ አንድ ግመል አንድ ፍየል ስጠኝ ብሎ ለማነው ለሶስተኛው ሰው የመላእክቱ ማለት ነው فقال قد كنت برقتنه اعمى برقت ነበርኩኝ اعمى አይነ በሲራ ማለት ነው فرد الله الي ለኔ አላህ መለሰልኝ እንጂ በሶሪ ማየቻይን فخذ يا زالو ماشي تفلكون ياز ودع تو ماشي يفلكون تو يفلكون وسدي فوالله بالله من الله لا اجهدك اليوم بشيء بانداچم ነገር ዛሬ ምንም መከለከልህ የለኝም
የፈለከውን ያዝ የፈለከውን ውሰድ የፈለከውን ተውልኝ ብሎ አለው ያ አይነ በስራው ሰውዬ ማለት ነው እና አላህ Subhanahu Wa Ta'ala ፈተናቸው በዛ አማካኝነት ማለት ነው ይሄኛው ፈተናውን አለፈ ሶስተኛው ሁለቱ ፈተናውን ወደቁ ማለት ነው እና በዛ አማካኝነት ነው ባቡ ጋር መረስ ያለው ማለት ነው قال امسك مالك فقال አለው መላእክቱ امسك مالك ገንዘብህን ያዝ فإنما يمك يبتليهم እየተፈተናችሁ ነው فقد رضي عنك الله سبحانه وتعالى በርግጥ አንተ ወዷል እኔ ፍየሎችን እንትን በጎችን ፈልጌ ሳይሆን አላህ Subhanahu Wa Ta'ala እየፈተናችሁ ነበር በርግጥ አንተ ፈተናውን አልፈሃልና ገንዘብህን ያዝኝ ለወስድ አይደለም አለው وسخط على اصحابك በዛ በጓደኞች በወልደረቦች ላይ ደሞ በሁለቱ ላይ ደሞ አላህ Subhanahu Wa Ta'ala ተቆጥቶባቸዋል ብሎ መላእክቱ ተወተደ ማለት ነው አخرجه ቡኻሪና ሙስሊም ዘገበውታልና አላህ Subhanahu Wa Ta'ala በሰጠን ጸጋ ማመስገን አለብን የሱ እንደሆነ ልናቅ ይገባል ማለት ነውና ቡኻሪና ሙስሊም ዘገቡት ያው ሶሂህ ሐዲስ ነው ማለት ነው ባረከላሁ ፊኩም